ፈጣሪ በህይወቱ ላይ እንደ ስሙ ሁሉ ሲዳኘው አለፈ። ትምህርት አይገባውም ከመባል ራስን ቀይሮ ጉብዝናን እስከ መቀዳጀት፣ ከቀለም ሱስነት ተሸራቶ በእጽ ሱስነት በድን ሆኖ እስከ መደንዘዝ፣ ከአፍሪካ እስከ እስያ በተጠናወተው ሱስ ምክንያት እስከ መሰናከል፣ አልፎ ተርፎም ተስፋ እስከ ማጣት፣ ይባስ ብሎም ተስፋው እስከ መሟጠጥ፣ እኒህ ሁሉ የቀድሞ ህይወቶቹ ነበሩ። ጊዜም ነበረ ይባላል። ከህይወት ጋር ሲዋሃድ ግን ዛሬም ይወራል። ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎች በሚጠሩት ስሙ መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ልጆች መካከል አንዱ እንደነበር ይነገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠየቅ እንደነበር ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደሚቻል ሲጠይቀው የአሳ ዘይት ጠጥቶ እንደሆነ ይነግረዋል። ሞከረው፣ ለውጥ የለውም። ሌላው ጓደኛው ደግሞ ጠዋት ሜዲቴት ስለማደርግ ነው ትምህርት የሚገባኝ አለው። እርሱንም ሞከረ፣ አልተሳካም። አንድም በጣም የምወደው ጓደኛ ነበረኝ፣ እርሱ ደግሞ ቴኳንዶ ስለምሰራ ነው አለኝ። እርሱን ስሰራ ግራ እጄ ተሰብሮ መጣው። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል። የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርቱን ሲያስታውስ ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ 8ኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰሩበት የግል ትምህርት ቤት ውስጥ በነፃ የሚማረው ዳኛቸው 8ኛ ክፍልን ከጓደኞቹ ኮርጆ 91 ፐርሰንታይል ማምጣቱን ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል ሰው በተሰበሰበበት አቅፈው እያሽከረከሩ በእርሱ መኩራታቸውን፣ በውጤቱ መደሰታቸውን ነገሩት። ዳኛቸው ውጤቱን እንዴት እንዳመጣው ስለሚያውቅ ደነገጠ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ድረስ አባቴን የሚያስደስተው እኔ መማር ነው ብዬ አስቤ አላውቅም ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥ የተለያዩ ስራዎችን በመስራት ያግዛቸው እንደነበር የሚናገረው ዳኛቸው ፈገግ ይላል እንጂ እንደዚያ ደስ ሲለው አይቼ አላውቅም ይላል። አባቱ ተማሪዎች መካከል አይናቸው በእንባ ተሞልቶ አቅፈው ሲያሽከረከሩት አባቱን ስለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የዓመቱ ትምህርት ተከፍቶ 9ኛ ክፍል እስኪገባ ድረስ በድሬዳዋ ከተማ በሚገኝ ቤተ መጻሕፍት ጠዋት እየሄደ ማንበብና ማጥናትን ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመር ያዘ። በወዳጆቹ እጅ ሲሽሞነሞኑ ያያቸው ቁጥሮች ታዘዙት። አይኑ ላይ ብዥታና ግርታ ይፈጥሩ የነበሩ ስሌቶች ያለ ችግር ይቀምራቸው ገባ። የክረምት ወራት አልቆ 9ኛ ክፍል ሲገባ ሂሳብ ቀሎኝ ስለነበር ጥሩ ውጤት ማምጣት ስጀምር ትምህርት ይገባኛል እንዴ እስክል ድረስ ጥሩ ውጤት ማምጣት ጀመርኩኝ ይላል። ዳኛቸው ለመጀመሪያ ጊዜ 9ኛ ክፍል የመጀመሪያው መንፈቅ ዓመት 3ኛ በመውጣት አጠናቀቀ። 9ኛ ክፍል ስገባ ነቃሁ የሚለው ዳኛቸው ከዚያ በኋላ ትምህርቱ ላይ ጠንክሮ መቀጠል አንዱ የህይወቱ አካል ሆነ። ዳኛቸው ሻምበል ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው ብስራተ ገብርኤል ትምህርት ቤት ነው። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና የትምህርት ክፍል 1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ ዕድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካ ሆነው ለሁለተኛ ጊዜ ቻይና ሃንዡ የምትባል ከተማ የኮምፒውተር ሳይንስ ለመማር ሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል አላስቻለው። ከ3 የከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራት ቆየ። ድሬዳዋ እያለሁ ከትምህርት ቤት ከቤት ትምህርት ቤት የምል ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉም ነገር መሞከር ያምረኝ ነበር ይላል። ከዚያ ሲጋራ፣ ጫት እየቆየ ደግሞ የተለያዩ አደንዛዥ እጾችና መጠጥ መጠቀም ጀመረ። ቻይና የትምህርት ዕድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያው ያለ ገደብና ከልካይ ሲጃራ የሚያጨሱ ሰዎች ሲመለከት ከ3 ቀን በላይ ከሱሱ ተነጥሎ መቆየት አልሆነለትም። በቻይና ቆይታው በነበረበት በሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ10 ቀን ከታሰርኩ በኋላ ነው ወደ ኢትዮጵያ የተመለስኩት ይላል። ዳኛቸው ቤተሰቦቹ ከቻይና መመለሱ እንዲያውቁ አልፈለገም። ስለዚህ ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። በሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠየቅ ቢሾፍቱን የማውቃት ድሮ ነው፣ አዲስ አበባ ዩኒቨርሲቲ ያለው የሜካኒካል ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዛ ሄጄ ነበር ይላል። ቢሾፍቱ በሱስ ዓለም ሲንቧቸር ህይወቱ የበለጠ እየከበደው መጣ። በልቶ ማደር ችግር ሆነ።
ከሱስ አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣው አዲስ አበባ ነፈቀችው። ማንም ሰው የማያውቀኝ ቢሾፍቱ ከመሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ ቢሞት አስክሬዲን ለቤተሰቦቼ ለመላክ እንኳ ይቀላል ብዬ ነው ይላል ምክንያቱን ሲያስረዳ። መናኸሪያ የነበሩ የጎዳና ጓደኞቹ 35 ብር ሰብስበው ሰጡት እና በርሱ ወደ አዲስ አበባ ጉዞ ጀመረ። ከቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርዱ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪናው ውስጥ ያሉ ተሳፋሪዎች ገብተው የእርሱ ቦታ ላይ ተቀምጠው ጠበቁት። ክፍት ወንበር የነበረው ከአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንደምትረዳይ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው ይቺ ሴት ለዳኛቸው ሕይወት መለወጥ ምክንያት ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበት አነስተኛ ፍራሽ ለመዘርጋት አላመነታችም። ይቺ ሴት የአሁን ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ሕይወቷ በቃ። እርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሐፍትን ማንበብ ጀመርኩኝ። ወደ እግዚአብሔር ቤት ተጠጋው። መጽሐፍ ቅዱስን ማንበብ ጀመርኩኝ። ከዚያ በኋላ ሱስ እርግፍ አድርጎ መተውን ያስረዳል። ሕይወቱ መልክ እየያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብና የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት በቤተ ክርስቲያን ውስጥ አንድ ክፍል ተሰጥቶኝ አስተምራቸው የነበሩ የ8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅተው ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህሩ ለቆበት ስለነበር አንድ ተማሪ የእርሱን ስም አንስቶ ለርዕሰ መምህሩ ነገራቸው። መምህር እስክንቀጥር ድረስ ክፍሉን ያዝልኝ ብለው አስገቡኝ ይላል አጋጣሚውን ሲያስታውስ። እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብና ፊዚክስ ጨዋታ ጀመረ። ተማሪዎቹ ወደዱት። የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበስቡ ጥሩ ነገር ስለሰሙ ቀጠሩት። በዚያች አጋጣሚ የተጀመረች የማስተማር ሕይወት ለ3 ዓመት ያህል በትምህርት ቤት ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። ዳኛቸው አስጠግታው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀምሯል። ሁለቱ ጥንዶች ኑሯቸውን ለማሸነፍ ዕቁብ እየጣሉ የቤት ዕቃዎቻቸውን ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉት የነበረው የ9,000 ብር ዕቁብ ሲደርሳቸው ቁምሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙን በ16 ተማሪዎች ነበር የጀመረው። ከ16ቱ ውስጥ ደግሞ የሚከፍሉት 6ቱ ብቻ ሲሆኑ 10 ተማሪ ደግሞ በነፃ ማስተማር ጀመረ። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ የተማሪዎቹ ቁጥር ወደ 80 ማደጉን ይናገራል። ዳኛቸው በአንድ ክፍል የጀመረው የማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍል አሳደገው። በልጅነቱ ከቤተሰቦቹ ጋር ይኖር የነበረው በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ሲፈልግ እነርሱ ላይ ሌሊቱን ሙሉ እያበሩ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞች ጋር በመሄድ እያደረ ያጥና እንደነበረ አልረሳም። በቂ የማንበብ ስፍራ የሌላቸው እንደርሱ በዘቀተኛ የኑሮ ደረጃ በሚገኝ ቤተሰብ ውስጥ የሚያድጉ ተማሪዎች እንዲገለገሉበት በሚል የማጠናከሪያ ትምህርት በሚሰጥበት ህንፃ ላይ አንድ 24 ሰዓት አገልግሎት የሚሰጥ ቤተ መጻሕፍት አደራጀ። ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ያሰራ እንደነበር ያስታውሳል። ተማሪዎቹም ከፊዚክስ ውጪ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዝኛ ይማሩ ነበር። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋበት። በዚህ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛ ትምህርት ሰዓት ውጪ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁት ቪዲዮዎች የተቀረጹት በዚህ ወቅት መሆኑንም ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን አስጠንቻለሁ የሚለው ዳኛቸው በ2016 ዓ.ም ወደ 45 የሚጠጉ ተማሪዎችን ለ4 ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከነዚህ መካከል 20 ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውንም ጨምሮ ተናግሯል። ዳኛቸው ከ9ኛ ክፍል ጀምሮ ፊዚክስን አጥብቆ ይወድ ነበር። ከልጅነቱ ጀምሮ ሌሎችን ማስጠናት ደግሞ ባህሪው መሆኑን ይናገራል። የሁለተኛ ደረጃ ተማሪ እያለም ሆነ በዩኒቨርሲቲዎች ውስጥ ተማሪዎች የከበዳቸውን ነገር ቀለል አድርጎ ማስረዳት ተሰጥኦ እንደነበር ያስታውሳል። የማስተማር ጉጉቱ ከድሮም ውስጤ ነበር፣ ግን አስተማሪ ሆናለሁ የሚል እምነት ፈጽሞ አልነበረኝም፣ እቅዱም
አልነበረኝም ይላል። አባቱ ግን ያለውን ሰዎችን የማስረዳት ትጋትና ተሰጥኦ ተመልክተው መምህር ብትሆን ብዙዎች ከስር ይማሩ ነበር ይሉት ነበረ። ዳኛቸው የሚያስተምራቸውን ልጆች ውጤት ሲመለከት ያገኘውን ተቀባይነት ሲመዝን እስከ መጨረሻ የህይወት ፍጻሜው ድረስ እያስተማረ መቀጠል እንደሚፈልግ ይናገራል። አሁን ጸሎቴ ሁሉ ሞቴንም አስተምሬ ስወጣ ቢያደርገው የሚል ነው የሚለው ዳኛቸው የማስተምረው ለገቢ ምንጭ ለኑሮ መተዳደሪያ አይደለም። የማስተማር ፓሽን ስላለኝ አንድ ለአባት የገባሁለት ቃል ስላለ ነው የማስተምረው ይላል። በአሁኑ ወቅት ከቢሾፍቱ ጓዙን ጠቅልሎ አዲስ አበባ የከተመው ዳኛቸው በአዲስ አበባ በሚገኙ የትምህርት ቤቶች በበጎ ፍቃድ ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑን ይናገራል። ዳኛቸው ለበርካቶች ከባድ የሆነውን ፊዚክስ እንዴት እንዲህ አቅል ለማስተማር ቻልክ ተብሎ ሲጠየቅ እኔ የማስተምረውን የፊዚክስ ትምህርት ለማስረዳት የዘጠነኛ ክፍል ተማሪ መሆን አይጠበቅም ይላል። የአንደኛ ክፍል ተማሪ እንኳ ብትሆን እንዲገባህ አድርጌ ነው ለማስተማር ጥራት የማደርገው ሲል ይናገራል። ያም ይመስለኛል ተማሪዎቹን የበለጠ እንዲረዱትና እንዲመሰጡ ያደርጋቸዋል ይላል። ፊዚክስን ሳጠና ለራሴ ብቻ አይደለም የማነበው ለማስተምራቸው ተማሪዎች ጭምር ነው። አሁን የ6 ወር ልጅ አለኝ እና የ6 ወር ልጄ ራሱን በምን መንገድ ባስረዳው ሊገባው ይችላል የሚለውን ነው ደጋግሜ የማስበው። ከየትኛውም የትምህርት ተቋም በመምህርነት ሙያ ያልሰለጠነው ዳኛቸው መምህርነትን ተምሮ በመመረቅ ዲግሪ በመያዝ ባለሙያ መሆን ቢቻልም እኔ ግን መምህርነት ጥሪ ነው ብዬ አስባለሁ ይላል። ለተማሪ በቀላሉ የሚያስረዱ በተማሪ የሚወደዱ መምህራን ጥሪያቸው በመሆኑ ነው ብዬ አምናለሁ። ዳኛቸው ቢሾፍቱ ቤተልሔም ትምህርት ቤት ከ8ኛ እስከ 11ኛ ክፍል ድረስ በሚያስተምርበት ወቅት የፔዳጎጂ ወይም የማስተማር ስነ ዘዴ ስልጠና እንዲያገኝ መደረጉን ገልጿል። በአሁኑ ወቅትም በኦንላይን አጫጭር ኮርሶችን ለመውሰድ ጥረት እያደረገ መሆኑንም ገልጿል። በቸር ይቆዩን።